የእርስ በርስ ጦርነትን የውጭ ዜና ላይ ካልሆነ አያውቁትም። የጎሳ ፖለቲካ ሲያልፍም አይነካካቸው። የጥይት ድምፅ የሚሰሙት ለበዓል መድፍ ሲተኮስ ብቻ ነው። አፍሪካ ውስጥ ዲሞክራሲ ምንድነው ሲባል እኛ ምን አውቀን እነሱን ጠይቋቸውን የሚባለው። የሰይጣን ጆሮ ይደፈንና ሀገራቸው ከእንግሊዝ ቅኝ ግዛት ነፃ ከወጣችበት እንደ አውሮፓውያን አቆጣጠር ከ1966 ጀምሮ ይኸው ላለፉት 59 ዓመታት መንግሥት የምትቀይረው ዓለም በመሰከረለት ነፃና ፍትሐዊ ምርጫ ብቻ ነው። ዜጎቿ የአፍሪካ ሀገራትን ማብቂያ የለሽ የእርስ በርስ ጦርነትና የመፈንቅለ መንግሥት ዜና ሲሰሙ እንደው አፍሪካውያን ምን ይሻላቸው ይሆን እያሉ ያዝኑልናል። ከእኛ ጋር ተጨፍልቀው ስማቸው ባልዋሉበት መዋሉም ያሳዝናቸዋል። በዚች አገር ሙስና ነውር ነው። በዓለም አቀፍ መመዘኛዎች ነጥብ ተሰጥቷት ከ54 የአፍሪካ ሀገራት ሙስና በብዛት ከማይፈጸምባቸው ሦስተኛ ደረጃ ላይ ተቀምጣለች። ይህ የሆነው በሀገሪቱ ለሙስና የሚሆን የሚበላ ሀብት ስለሌለ እንዳይመስላችሁ። በአፍሪካ ደረጃ የናጠጠች ሀብታም የሚል ማዕረግ ተሰጥቷታል። በመረጃ እንንገራችሁ። የዜጎቿ አማካይ የነፍስ ወከፍ ገቢ $20,000 ነው። የአፍሪካውያን አማካይ 2900፣ የዓለምም ቢሆን $13,000 መሆኑን ያስታውሱ። የዜጎቿ ገቢ ከአፍሪካም ከዓለምም አማካይ በእጅጉ ይበልጣል። ዕድሜ ለሰላሟ ላለፉት 5 አስርት ዓመታት ኢኮኖሚዋ እንደ ሸምበቆ እንደተመዘዘ ነው። ለዜጎቿ ሕክምና በነጻ ታቀርባለች። አይበለውና ሕክምናው በአገር ውስጥ የማይቻል ሆኖ ወደ ውጭ አገራት ሪፈር ቢባሉ ዜጎቿ እርዳታ ፍለጋ የሰው ፊት አይገርፋቸውም። መንግሥት ሙሉ ወጪያቸውን ሸፍኖ በውጭ አገራት ያሳክማቸዋል። ልጆቻቸው ዩኒቨርሲቲ እንዲገቡ አባት ጥማድ በሬውን፣ እናት የልጅነት ጌጧን አይሸጡም። መንግሥት ዩኒቨርሲቲ ለሚገቡ ልጆች ትምህርት በነጻ ማቅረቡ ሳያንስ በየወሩ ከፍተኛ የሚባል የኪስ ገንዘብ ይሰጣቸዋል። ውጭ አገር ሄደው መማር የሚያስችላቸው ውጤት ካመጡም መንግሥትን ይጭነቀው እንጂ ቤተሰብ ምን ተዳው። ለተጓዥ ተማሪዎች ሙሉ ወጪያቸውን ይሸፍንላቸዋል። ባጭሩ እዚህ ሙስና የሌለው የሚበላ ስለሌለ ሳይሆን የሚበላ ሹመኛ የሚያስበላ ሥርዓት ስለሌለ ነው። ደግሞ ሰላማዊ ናቸው። እንግዳ ተቀባይ፣ ሳቅና ጨዋታ የሚቀናቸው፣ ለመተዋወቅ የሚቀሉ፣ ለመላመድ የማይከብዱ ሕዝቦች፣ በዛ ላይ የተማሩ ናቸው። ያውም 90 ከመቶ። እንዲህ ሆነው ተፈጥረው ግን እንዳይመስላችሁ። ሀገራቸው ነፃ ስትወጣ ከሩዋንዳና ብሩንዲ ቀጥላ የዓለማችን ሦስተኛዋ ድሃ አገር ነበረች። ጥቋቁር ልጆቿ ግን የምድራችንን ጎስቋላዋን እናት አገራቸውን ተረክበው እንደ አዲስ ፈጠሯት። በየትኛውም የዓለም ክፍል ሆነው ጥቁር ሀገር መፍጠር ይችላሉ ካሏችሁ በኩራት አዎን በሏቸው። ምሳሌ ብላችሁ አንድ ስም ጥሩላቸው፣ ቦትስዋና። በአፍሪካ ምድር የአገራቸውን ታሪክ በወርቃማ ቀለም የጻፉ የጥቋቁር ፈርጦችን ታሪክ ከጨዋ ሕዝቦቿ ኑሮ እያጣቀስን አስደናቂዋን አገር እናስጎበኛቸዋለን። ቦትስዋና በደቡባዊው የአፍሪካ ክፍል የምትገኝ የባህር በር የሌለው ሰፊ መሬትና ጥቂት ነዋሪዎች ብቻ ያሏት አገር ናት። በቆዳ ስፋት ፈረንሳይን ትበልጣታለች። በተቃራኒው ግን ፈረንሳይ 68 ሚሊዮን ዜጎች ሲኖሯት የቦትስዋና ደግሞ 2.5 ሚሊዮን ብቻ ነው። ቦትስዋና ሀብታም ለመሆኗ 2 ምክንያቶች ይጠቀሳሉ። የመጀመሪያውና ምትክ የማይገኝለት ሀብቷ በአፍሪካ ምድር ማንም የማይጠብቀው በየትኛውም የዓለም ሚዲያ ተወርቶለት የማያውቀው የፖለቲከኛ ልጆቿ ብስለትና ከምንም በላይ ለሕሊናቸው ያሳደራቸው ጨዋነታቸው ነው። ጨዋ ልጆቿ አመዱን እፍ ብለው አቧራውን አራግፈው እናት አገራቸውንና ምስኪን ሕዝቦቿን ከድህነት አረንቋ ከፍ ወዳለው የሀብት ማማ ተሸክመዋቸው ወጥተዋል። ቦትስዋና ነፃ ስትወጣ ፕሬዝደንት ሆነው የተሾሙት ሰር ሳሬትሴ ጓቼቤንግ ማፊሪ ካማ ነበሩ። ባጭሩ ፕሬዝደንት ካማ ልንላቸው እንችላለን። ስማቸው በዓለምም በአፍሪካም በብዛት አይታወቅም። ምግባራቸው ግን የአንድን አገር ሕዝብ ከታላቅ መከራ የታደገ ነውና በዜጎቻቸው ዘንድ ለዘለዓለም ሲታወሱ ይኖራሉ። ፕሬዝደንት ካማ ቦትስዋናን ከቅኝ ገዢዋ እንግሊዝ ሲረከቧት በሀገሪቱ የነበረው የመንገድ መሠረተ ልማት 12 ኪሎ ሜትር ብቻ ነበር። ልብ ያድርጉ፣ ስለ አንዲት ሉዓላዊት አገር የመንገድ ሽፋን የምንነግራችሁ። ነፃ ስትወጣ 12 ኪሎ ሜትር ያውም የአስፓልት ሳይሆን የጥርጊያ መንገድ ብቻ ነበራት። ምክንያቱም ቅኝ ገዢዎች መንገድ የሚገነቡት ሀገራቱ የሚዘረፍ ሀብት ሲኖራቸው ብቻ ነው። ቦትስዋና ደግሞ እንኳንና የምታዘርፈው ለራሷ የምትልስ የምትቀምሰው አልነበራትምና
ገንዘባቸውን ሊያባክኑባት አልፈለጉም። ፕሬዝደንት ካማ የተረከቧት ቦትስዋና ዲግሪ የነበራቸው ዜጎቿ ቁጥር 22 ብቻ ነበር። ሃይስኩል የደረሱት ደግሞ 100። የዜጎቿ የነፍስ ወከፍ ገቢም $80 ብቻ ነበር። በቡሃ ላይ ቆረቆር እንዲሉ ነፃ ልትወጣ ሰሞን ለሁለት ተከታታይ ዓመታት በከፍተኛ ድርቅ ተመታች። በዚህ ምክንያት ከዜጎቿ ገሚሱ በረሃብ ገሚሱ በተላላፊ በሽታ ይረግፉ ነበር። እንኳንና ዜጎቿን ሆስፒታል ወስዳ ልታክም የመከላከያ ክትባት መስጠት የምትችል አገር አልነበረችም። የዓለማችን የመጨረሻዋ ድሃ አገር እጃቸው ላይ የወደቀችባቸው ፕሬዝደንት ካማ የሕዝባቸው ድህነት የሚረብሻቸው ጾሙን ማደሩ እንቅልፍ የሚነሳቸው ይሁኑ እንጂ በግላቸው ግን ድህነትንም ሆነ ጾም ማደርን በወሬ ካልሆነ በቅርበት አያውቁትም። የንጉሥ ልጅ ልዑል ነበሩ። ቦትስዋና ጨለማ ውስጥ በነበረችበት በዚያ ዘመን ኦክስፎርድ ዩኒቨርሲቲ የተማሩ ከእንግሊዟ ንግሥት ኤልሳቤጥ እጅ ሰር የሚል ማዕረግ የተሰጣቸው የተከበሩ በሁሉም ነገር የበቁ ሰው ነበሩ። ሀገራቸውን ከእንግሊዞች እጅ ሲረከቡ ግን በሕዝባቸው ደረጃ ዝቅ ማለትን መረጡ። ችግሩ ግን ከሰውየው ለሕዝባቸው መቆርቆርና አርቆ አሳቢነት ውጪ ሀገራቸው ዜጎቿን ከችግር የሚያወጣ የሚታይ የሚጨበጥ ምንም ነገር አልነበራትም። እናም ሕዝባቸውን ለመታደግ የሚከተለውን ፊልም የሚመስል መንገድ መከተል ነበረባቸው። ካማ የሀገራቸውን ታሪክ ለመቀየር የወሰዱት የመጀመሪያው እርምጃ ግልጽ የኢኮኖሚ ስትራቴጂ መንደፍ ነበር። የምንከተለው ኤክስፖርት መር ኢኮኖሚ ነው አሉ። የሚደንቀው ግን በእጃቸው ኤክስፖርት የሚደረግ ምርት አልነበራቸውም። ቦትስዋና ሰፊ አገር ትሁን እንጂ መታረስ የሚችለው መሬቷ 0.4 ከመቶ ብቻ ነው። መማር የሚጠቅመው ለዚህም አይደል? የአውሮፓን ገበያ በደንብ ያውቁታል። በሀገራቸው ደግሞ ማንም ግድ ብሎት የማያውቀውን ሀብት ተመልክተዋል። ዜጎቻቸው በመሬት እጥረት ምክንያት እርሻ ባያውቁም የቀንድ ከብት ማርባትን ግን ይችሉበታል። ስለዚህ ሀገራቸው ሥጋ ኤክስፖርት የማድረግ አቅም አላት ማለት ነው። እዚህ ግባ የሚባል ባይሆንም የኮፐርና የኒኬል ማዕድንም ነበራት። እነዚህን አቀነባብሮ ወደ ውጪ ለመላክ ግን ገንዘብ ያስፈልጋል። መንግሥት ደግሞ ገንዘብ የለውም። እናም ሁለተኛውን እርምጃ ተራመዱ። የምንከተለው ነፃ ኢኮኖሚ ነው አሉ። ዝቅተኛ ታክስና ሙስና የሌለበትን ግልጽና ቀጥተኛ የመንግሥት አሰራር ዘረጉ። የውጭ ባለሀብቶች ወደ ቦትስዋና ገቡ። ይህም የሌላቸውን ገንዘብ አመጣው። በእርግጥ ይሄኛው መንገድ አዋጭ ቢሆንም ጊዜ ይፈልጋል። በድርቅ ለተጎዳው በበሽታ ለሚያልቀው ሕዝባቸው ቶሎ መድረስ ነበረባቸው። እናም ብድር ማፈላለግ ጀመሩ። ምሁርነታቸው የት መሄድ እንዳለባቸው እየመራቸው፣ መልካም ስማቸው ዋስትና ሆኗቸው ከአይኤምኤፍ ብድር ተለቀቀላቸው። ገንዘቡ ሲገኝ ግን አንድ ብቻቸውን የማይወጡት ችግር ገጠማቸው። ዜጎች የሚታከሙበት ሆስፒታል፣ ልጆቻቸው የሚማሩበት ትምህርት ቤት፣ መንገድም ሆነ ሌሎች መሠረተ ልማቶች የሚገነቡት በተማሩ ሰዎች ነው። የያኔዋ ቦትስዋና ደግሞ ትምህርት በደረሰበት ደርሳ የማታውቅ ጨዋ ነበረች። እናም ዜጎቼ ተምረው ቦታውን መረከብ እስኪችሉ ሙያዊ ዕውቀትና ክህሎት በሚፈልጉ ቦታዎች ላይ እንግሊዛውያን አብረውኝ ይስሩ ሲሉ ከእንግሊዝ መንግሥት ጋር ተደራደሩ። በወቅቱ ጥሩ የተማረ ኃይል ከነበራት ዝምባብዌም ባለሙያዎችን አስመጡ። በሕመም ለሚሰቃዩ ዜጎቻቸው ክትባት በስፋት ተዳረሰ። ትምህርት ቤትና የጤና ተቋማት ተስፋፉ። በቀንድ ከብት እርባታ ላይ ለተሰማሩ ዜጎቻቸው ከፍተኛ ድጎማ አደረጉ። ለመሠረተ ልማት ተደራሽነት እንዲያመች ከተማነት እንዲስፋፋ አደረጉ። እንዲህ ውቦና የምታዩት ዋና ከተማቸው ጋቦሮኒም ያኔን የተቆረቆረችው። ሰውየው እረፍት አያውቁም። ዛሬ ላይ ቆመው የነገውን የሚያስጨንቃቸው ገና ምርቱ ሳይኖር በቦትስዋና የሚመረቱ ምርቶች በዓለም ገበያ በጥሩ ዋጋ መሸጥ እንዲችሉ የዓለምን አገራት በሮች ማንኳኳት ጀመሩ። ተሳክቶላቸው ከአሜሪካና ከአውሮፓ የኢኮኖሚ ማህበረሰብ ጋር ስምምነት ላይ ደረሱ። እግረ መንገዳቸውን ከግል ባለሀብቶች ጋር በመደራደር በቦትስዋና ሰፊ የማዕድን ፍለጋ እንዲካሄድ አደረጉ። ቀና ልባቸውን አይቶ ፈጣሪ ረዳቸው። ነፃ በወጡ በዓመቱ ማለትም በ1967 በቦትስዋና ከፍተኛ ክምችት ያለው አልማዝ ተገኘ። የቅኝ ገዢዎቻቸውን ዓይን ጋርዶላቸው ነበር።
ማዕድኑ ሲገኝ ጭንቀታቸው ሌላ ሆነ። የመጀመሪያው ሀገራቸው ከአልማዝ ማዕድኑ ተገቢውን ድርሻ ማግኘቷን ማረጋገጥ ነበር። ቀጥሎም ገንዘቡ እንደ ሌሎች የአፍሪካ ሀገራት የግጭት መንስኤ ሳይሆን ለሕዝብ ጥቅም መዋል የሚችልበትን ግልጽና ዘላቂ ሥርዓት መዘርጋት ነበር። እናም ከማዕድን አውጪ ድርጅቱ ጋር ዕውቀትና ማስተዋል የታከለበት እስከ ዛሬም ድረስ የዓለም ሕዝብ የሚደነቅበትን ውጤታማ ድርድር አደረጉ። በዚህም ዓለማችን ላይ ውጤታማ የተባለው የመንግሥትና የማዕድን አውጪው ድርጅት ሽርክና ተመሠረተ። ሽርክናው ዲብስዋና ይባላል። ማዕድን አውጪው ዲቢርስ ሲሆን ከፍተኛ ወጪ መድቦ ከሚያወጣው ምርት 50 ከመቶውን ገቢ ለቦትስዋና መንግሥት እንዲያካፍል ስምምነት ላይ ተደረሰ። አሁን ነገሮች ሁሉ መስመራቸውን ይዘዋል። ከአልማዝ ሽያጭ የተገኘውን ገንዘብ እየተቀበሉ ገሚሱን የአገራቸውን ዕዳ ለመክፈል፣ ገሚሱን የዜጎቻቸውን የኑሮ ሁኔታ ለማሻሻል አዋሉት። የዛችን ምስኪን አገር ሥልጣን በተረከቡ በጥቂት ዓመታት ውስጥ ብቻ ታሪኳን ቀየሩት። ጭራሽ ገቢዋና ወጪዋ ሲሰላ ገቢዋ እየበለጠ ገንዘብ ተርፏት የመጠባበቂያ እያለች ማስቀመጥ ጀመረች። የዓለማችን ሦስተኛዋ ድሃዋ አገር የሚለው ስሟም የዓለማችን በፍጥነት በማደግ ላይ ያለችው አገር በሚል ተተካ። የሰው ፍጹም ባይኖረውም የወቅቱ የቦትስዋና መሪዎች ግን ፍጹም ነበሩ ይባላል። ያን ሁሉ ገንዘብ እያገኙ ለሕዝባቸው ኑሮ ሲለፉ የሀገሪቱ ፕሬዝደንትና ሚኒስትሮቻቸው ከአንድ ድሃ ቦትስዋናዊ የተሻለ ሕይወት እንዳልነበራቸው በአካል የሚያውቋቸው በሕይወት ያሉ የሀገሪቱ ዜጎች ዛሬም በኩራት ይመሰክሩላቸዋል።